አሪፍ መዝናኛ በዚህ ሰዓት አዲስ አበባ በስተምስራቅ ወይስ በስተሰሜን በስተምዕራብ ወይስ በስተደቡብ ብሎ ምን ሁኔታ አለ ብሎ ያጠራል፣ ያመራርጣል፣ ያበላልጣል። ከዛ በኋላ ለአሪፎቹ ያደርሳል። በዚህ ሰዓት ተወዳጆቹ ድምፃዊ ጎሳዬ ተስፋዬ፣ ኤፍሬም ታምሩ፣ አለማየሁ ሂርጶ እንዲሁም ወጣቷ ድምፃዊ ወጣት ሙዚቀኛ ሜላት ቀለመወርቅ ስራቸውን ለማቅረብ በታላቅ ድምቀት ዝግጅታቸውን እያጠናቀቁ እንደሚገኙ ይታወቃል። የሙዚቃ ድግሱ ሽርጉድ ኮንሰርት ይሰኛል። እንግዲህ በጉት እየተጠበቀ ነው። ሽርጉድ ኮንሰርት ልክ ነው። በጉት ጥምረቱ በጣም የሚገርም ነው። አዘጋጁም ሽርጉድ ኢቨንትና ኢንተርቴንመንት ነው። እንግዲህ ከዚህ በፊት በተለያዩ ስራዎች ላይ ተሰማርቶ የሚታወቅ ድርጅት ነው። አሁን ደግሞ በአይነቱ ለየት ያለ በኢትዮጵያ ሙዚቃ ታሪክ ድንቅ ጥምረት የተባለለትን ሀያላኑን ያሰባሰበ ከረጅም ዓመታት በኋላ ኤፍሬም ታምሩ፣ ጎሳዬ ተስፋዬ፣ አለማየሁ ሂርጶ እና ሜላት ቀለመወርቅን በአንድ አጣምሮ ስራቸውን የሚያቀርቡበት ታላቅ የሙዚቃ ዝግጅት አዘጋጅተዋል። ይሄ ሽርጉድ ኮንሰርት ቅዳሜ ሚያዝያ 18 በሚሊኒየም አዳራሽ ይደረጋል። ድምፃውያን እንዲሁም አዘጋጆቹ በዚህ ሰዓት የት ናቸው ታዲያ? የት ናቸው? አይገርምም? አሪፍ መዝናኛ ሰርች አድርጎ አገኛቸው። በዚህ ሰዓት አዘጋጆችና አጋሮች በጋራ በዚህ ቅጽበት አሁን ከጠዋቱ 5 ሰዓት የጀመረ ነው። በራማዳ አዲስ ሆቴል ከተለያዩ መገናኛ ብዙሃናት ለተውጣጡ የሚዲያ ባለሙያዎች ስለ ኮንሰርቱና ስለ ዝግጅታቸው ጋዜጣዊ መግለጫ እየሰጡ ይገኛሉ። እንግዲህ ስለ ሽርጉዱ ማለት ነው። ያለበት ይዘት ምን ይመስላል? ቅዳሜ እንዴት ነው? መግቢያ ሰዓቱ ምንድን ነው? ዝግጅቱ ምን የተለየ ድምቀት ይኖረዋል? ምን አዳዲስ ነገሮች አሉ? ምግብና መጠጥ ይጨምራሉ? እነዚህና ሌሎች ተጨማሪ ጥያቄዎች በሙሉ ምላሽ ያገኙባቸዋል። ራማዳ ሆቴል እንግዲህ አርቲስቶቹና አዘጋጆቹ በጋዜጣዊ መግለጫ ስነስርዓት ላይ ነው የሚገኙት። በጣም ድንቅ ጥምረት ስለሆኑ ከወዲሁ ቦታቸውን ያዙ።